ቤዛችን ነው። ቤዛ ማለት መሸሸጊያ ማለት ነው። መጠለያ ማለት ነው። መውደቃ ያጣ ሰው በድንግል ማርያም ላይ ነው ጀምሯል። ጊዜ አገኘ እያሉ ማለት ነው። ወዳጄ አምላክ በአምላክነቱ ንጉሥ በንግሥናው ጎልማሳ በሚስቱ ሲመጡበት አይወድም። ተጠንቀቅ። ማንም ንስሐ የመግባት ሰዓት ነው። ንስሐ መግባት እኮ ምዕመኑን እናንተን ብቻ እንኳን ነው ክርስቲያኑ የሚጨቀጭቃችሁ። ንስሐ ግቡ እያለ ከላይ ከአናቱ ጀምሮ ከፓትርያርኩ ጀምሮ እስከ ታችኛው ድረስ ያለው በድለን ከሆነ ንስሐ መግባት አለብን የለብን? ስጋ የለበሰ ሰዎች አይደለም እንዴ? ስጋ የለበሰ ሰው ሲበድል በድያለሁ ንስሐ ስጡኝ ይላል። ንስሐ ይገባል፣ ቀኖና ይሰጣል፣ ይጾማል፣ ይጸልያል፣ ከእንደገና ሊቃውንትን ይጠይቃል። ያኔ ይመለሳል። ምን ችግር አለ? እንኳን አንድ ሰው ሁለት ሰው የገደለ ይቅርና እየሰማችሁ ነው። ይቅርና 78 ነፍሳትንም ሽክ አድርጎ የበላውን በላይ ሰብን ያስማረችው ድንግል ማርያም ናት ወይስ ሌላ ድንግል ማርያም ናት? መልሱልኝ። ማርልኝ ያለችው በአንድ ጥርኝ ውሃ እኮ ነው። በአንድ ጥርኝ ውሃ ያንን የተጠማ ሰው እንኳን ጎሮሮውን ልታርሰው ባልቻለች በጥርኝ ውሃ ድንግል ማርያም የምታስምር ከሆነ በአንድ ኩባያ ውሃ እያደለን በነቢያቱ በሐዋርያቱ በቅዱሳኑ ስም የማንጸድቀው ማን ከልክሎን? እኛ ክርስቲያኖች ማን ይከለክላል? ከሊቃነ ጳጳሳት ትበልጣለሽ። ለምን? ከላይ ሆና የጉባኤያችን እመቤት አለችው ድንግል ማርያም። ቢሰበሰቡ እኮ ድንግል ማርያምን ጠርቶ ነው ውዳሴ ማርያም አደረሰው። መልኳን ደግመው ነው እኮ ስብሰባ የሚጀምረው። በቤተክርስቲያናችን ስብሰባ ስንሰበሰብ አባታችን ሲሰበስቡ ሁሉም ካህናት አደግሞ ለብሰው ውዳሴ ማርያም ተደግሞ ጸሎት ተደርሶ እኮ ነው ስብሰባው የሚጀምረው፣ ጉባኤው የሚጀምረው። ከመታፈር የምታወጣና ስለሰጠን መድኃኒዓለም ስሙ የተመሰገነ ይሁን። ይህንን የልብን ጭንቀት የምታውቅናት የልብን ትካዜ የምታውቅናት ስለሰጠን አምላካችን ስሙ የተመሰገነ ይሁን። ድንግል ማርያም ከፍ አድርጉና መስራት ተማሪ እንኳን የምናሄደው መጀመሪያ የሚጠራው ስለ ወላዲተ አምላክ ነው። ስለማን ነው የሚለው አልኳችሁ? ስለ ድንግል ማርያም ነው የሚለው። አሁን ለታም ነግሬያችኋለሁ። ባዶ ፌስታል ይዞ ሄዶ ሞልቶ የሚመለሰው የእመቤታችን የቅድስት ድንግል ማርያም ስም ጠርቶ ነው። የድንግል ማርያም ስም ጠርቶ ያላፈሩ አባቶቻችን ምንኛ የታደሉ ናቸው። አሁን በእኛ ኃጢአተኞች፣ በእኛ በበደለኞች ጠዋት ተናግረን ማታ ለማንመልሰው በእኛ አንደበት ድንግል ማርያም ተመሰገነች አልተመሰገነች ምን ይጎልባታል? ንገሩ። ምን ይጎልባታል? ምንም አይጎልባትም። ያከበራት እግዚአብሔር ነው። የሾማት እኮ እግዚአብሔር ነው። ከፍ ከፍ ያደረጋት እኮ እግዚአብሔር ነው። ሰዎች እኛ አይደለም። የመረጣት እኮ እግዚአብሔር ነው። እግዚአብሔር የመረጠውን ሰው ያወርዱ አይችልም። ከፍ አድርጎ እግዚአብሔር ያስቀምጠው ማን ያወርዷል? ማንም። እግዚአብሔር የመርጦ ለእኛ ሰጥቶን እኛ ደግሞ እንደ እናትነቷ እንደ አማላጅነቷ በፍቅር ጠርጠናት የምንጠቀምባት ከሆነ እንጠቀምባታለን። በትህትና በፍቅር የማንጠቀምባት ከሆነ ደግሞ በእኛ እንደበታው ተጠራች አልተጠራች፣ ተመሰገነች አልተመሰገነች ድንግል ማርያም ምን ይጎልባታል? ንገሩን። በማለት ምን ይጎልባታል? ምንም። በቃ ግን ምንም ነገር እንዳይጎልብን በጀርባችን እንሸከማት፣ በጀርባችን እንዘራት፣ በልባችን ሰሌዳ ላይ እናትማት። የመንገዴ መሪ አንቺ ነሽ፣ ስንቄ አንቺ ነሽ፣ መጠጤ አንቺ ነሽ፣ ምርኩዜ አንቺ ነሽ፣ ልብሴ አንቺ ነሽ፣
ማንነቴ አንቺ ነሽ እናቴ ድንግል ማርያም ካላት ግን በጥበብ ላይ ጥበብ፣ በሞገስ ላይ ሞገስ፣ በክብር ላይ ክብር የምታድለን እናታችን ቅድስት ድንግል ማርያም ናትና የነቢያትን የሐዋርያትን የቅዱሳን አባቶቻችንን ጩኸት ልመና የሰማች ወላዲተ አምላክ ቅድስት ድንግል ማርያም የእኛንም ጩኸት ትስማል። ጸሎት ልመናችንን እንደው ትቀበልልን፣ እንደ አፋችን አትቁጠርብን። እንደ በደላችን ሳይሆን እንደ ክፋታችን ሳይሆን እንደ እናትነቷ ከልጇ ከወዳጇ ዘንድ ታስታርቀን፣ ታማልደን፣ ይቅርታ ታሰጠን። ይችን የአስራት ሀገሯ የተባለቿ ኢትዮጵያ ልምላሜዋ እየጠወለገባት ይመስለኛል። አሁን ልምላሜዋ እየጠወለገባት ይመስለኛል። ፍሬ እንደማፍራት በቅጠል ብቻ እየቀረች ነውና ፍሬያማ እንድታደርገን ወላዲተ አምላክ ቅድስት ድንግል ማርያም ታግዘን፣ ትርዳን። አማላጅነቷ አይለየን። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ገናንነትሽን መናገር የሚቻለው የለም። ሁላችንም የእመቤታችን ገናንነቷን እየመሰከረን በጾም በጸሎት ተግተን በእውነት ጎዳና ተመላልሰን እውነተኞች አማኞች ሆነን በንስሐ ሕይወት ተመላልሰን ከእሷ የተገኘውን አማናዊ የሆነውን የኃጢአት ስር ቆራርጦ የሚጥለውን ቅዱስ ሥጋውና ክቡር ደሙን ተቀብለን የእርሱ